ሰላም ሰላም፣ ሁሉና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ ባላችሁበት፣ እግዚአብሔር ይጠብቃችሁ ሁላችሁም። እና ዛሬ ደግሞ በአዲስ ነገር መጥቻለሁ። ያ ምንድን ነው ስላችሁ የሆነች እህታችን እርጉዝ ሆና ምናምንና ወደ ሀገሯ ስታስገባት የሆነች ልጅ እና እዚህ ጋር ልጅቷን አይ እሷ ነች እንዲያረገች ምናምን የምትል አንድ ቪዲዮ የምትቀርጻለች፣ አንድ ደግሞ የምትሸኛለች። እና እነዛ ልጆች እንዴት ተገናኙ? ማለቴ ያቺ እንኳን እሺ ልትሸኛት ነው፣ ያቺኛው የምትቀርጸውና እቺ ነች ልጅቷ ምናምን የምትለው እንዴት ተገናኙና እንዴት እዛ ኤርፖርት ሄዶ ተገናኙ? እና ልጅቷ ደግሞ እንደዛ የሆነችው ውጭ ነው የምትሰራው ወይንስ ኮንትራት ቤት ሆና ነው እንደዛ አይነት ነገር የደረሰባት? እና ይሄ ግልጽ አልሆነም። ያው ቪዲዮን የለቀቀ ሰው ዝም ብሎ መልቀቁ እንጂ ምን እንዴት እንደደረሰባት እንዴት እንዳረገዘች ከማን እንዳረገዘች ያው እነዚህ ሰዎች ስም ጠርታለች፣ ግን የዚህ ሀገር ነው ምናምን ስትል ነበረ። ነገር ግን ይሄ ነገር እንዴት በኮንትራት ቤት ሆና ነው? ያው እንደዚህ የለም ለማለት አይደለም፣ ግን እንዴት ያችኛው ደግሞ እንደዛ ልታገናኝ ልትሸጣት ቻለች? እና እህቶቼ ከሀገር ስትወጡ ባትወጡና ባጠፉ ምን ለምንድን ነው? አንዳንድ ሰው እኮ የጠፋ ሰው ማለት ነው አትጥፉ አይሉም። ለምን ራሳቸው ተመሳስሎ ወይም ደግሞ ቤት ክራም ካላቸው ነገሮች ሽር ተደራርገን አብረን እንኖራለን እኛ እንደሆነ እንሁን እያሉ ያበረታታሉ። ደጅ የወጡት ያው ደጅ የወጡትም በአንዳንድ ሰበብ ነገሮች በጓደኛው ሊወጡ ይችላሉ። ግን ለምንድን ነው የሚያበረታቱት? የወጡት አሁን ለምንድን ነው ውጡ እያሉ እነዚህን ምንም የማያውቁ ልጆችን የሚያስወጡ ወደ ውጭ? እና እኔ በጣም የሚገርመኝ ማለት ነው እነዛ እንግዲህ ሲወጡ ከሀገራችን ሁላችን ስንመጣ የሆነ አላማ ይዘን ነው የመጣ ነው፣ ለመስራት ለመለወጥ እና ደግሞ ለራሳችንም ይሁን ለቤተሰብ። አሁን እቺ ልጅ ትናንትና ማያት ልጅ በጣም ትንሽ ነች፣ በጣም በእድሜ ራሱ ትንሽ ልጅ ነች። ማለት እንደዚህ ትልቅ ሆና እንደዚህ ነገሩን ያወቀች አይደለም፣ ግን በሰው ግፊት ነው ያንን ከዛ ቤት የወጣችው ይመስለኛል እንጂ ራሷ አውቃ እንትን ሳትሆን። እነዚህ ትንንሽ ልጆች ደግሞ ለምንድን ነው ሲመጡ በቃ ራሳቸውን እንትን ብሎ በገቡበት ቢሰሩ ጥሩ። ያ ውጭ ማውጣት ነፃነት አለ ይመስላችኋል እንጂ ነፃነት የለም፣ በፍጹም ነፃነት የለም። ለምን አንዳንድ ቀን ስራ ያገኛሉ፣ አንዳንዴ ደግሞ ስራ የለም። ያንን ራሱ የሰሩትንም ራሱ በቃ አንድ ላይ ሲኖሩ በጣም ችግር ነው። ለምን ሰው ደግሞ ሲቸገር ያለውን እያወጣ ነው የሚጠቀመው። ለዛ እንግዲህ ያው ለራሳችን እንኖር በቃ ዝም ብለን ፈታ ብለን ብር ባንይዝ ብሎ ካልሆነ በስተቀር ከኮንትራት ቤት ወጥቶ ደጅ መስራት ጥቅም የለውም፣ ጉዳት እንጂ ጥቅም የለውም። እና እነዚህ ደጅ የወጡት ውጡ ከሚሉ አይ ባላችሁበት፣ አንዳንዶቹ ይላሉ፣ አንዳንዶቹ አትውጡ ባላችሁበት ጸንታችሁ ስሩ ነው የሚለው። አንዳንዶቹ ናቸው ውጡ የሚሉት እና አንዳንዶቹ ደግሞ ሲወጡ አንድ ቤት እንደ ኮንትራት ይገቡና በቃ ይሰራሉ። ስለዚህ እዚህ ጋር ጥንካሬ ያስፈልጋል እና ብዙ በቃ ውስጡን አሳምኖ እንትን ለማለት እንጂ ውጭ ለመውጣት በጣም ጉዳት አለው። ብርም አይዙም፣ እንደገና በራሳቸው ላይ ጉዳት። ለራስሽ ስትቸገሪ ገና ሌላ ሰው ደግሞ በዚህ ዓለም ላይ ስታመጪ ወልደሽ ይዘሽ ደግሞ እርጉዝ ሆነሽ ይዘሽ ወደ ሀገርሽ ስትገቢ ምን ያህል የሞራል እንትን አለ፣ ስብራት፣ የሞራል ስብራት። ለምን ቤተሰብ አይቀበልም? ሰው ሁላ አንድ ሰው ለመለወጥ ስራ ለመስራት ብር ለመያዝ ነው ከሀገር የሚወጣ። ከዛ ግን አርግሶ ሲገቡ ምን የሚሉት ነው? እና ለራስ ሞራል ራሱ እንዴ ልጅ ለመውለድ ባል ለማግባት እኮ ሀገር ውስጥ እኮ አልጠፋም አለ እኮ። አንድ ሰው እኮ የራሱን ብጤ አያጣም ማለት የራሱን በቃ የሰው የሀገሩን ዜጋ ያገኛል።
ምንም የሞራል ስብራትም የለም። ከሀገርሽ ላይ ከምታውቂ ሰው ስትወጂ እንዴ ከሱ ጋር ተለያይተሽ ተጣልተሽ ብትለያይ ራሱ ቤተሰብ ይቀበላል። ከቤተሰብ ጋር ያንን ልጅ ታሳድጊያለሽ። እዚህ ጋር ይዘሽ ስትገቢ የሞራል ስብራት ልጅሽ ላይ ተጽዕኖ፣ ራስሽ ላይ ተጽዕኖ ያድራል እና ለሌላ ሰው ራሳቸውን ደፍቶ ለስራ በቃ እያመማቸው እየተራቡ የሚሰሩት ሰዎች ራሱ ሞራላቸው ይነካል። ለምን እናንተ ካሄዳችሁ እንዲህ ነው ሆናችሁ የምትመጡ፣ ልጅ ይዛችሁ ነው የምትመጡ ይባላል። ስለዚህ ለምንድን ነው ከኮንትራት ቤት የምትወጡት? ጥሩ ላይፍ አለ ምናምን ብላችሁ ወደ ውጭ የምትወጡት? እኔ የሚያስወጡ ምናምን ሳይሆን በቃ ያ ሰው በራሱ አላማ ላይ ሳይመሰረት ራሱ ሳያሳምን ወደ ደጅ ወጥቶ ለመስራት ሲሞክር እነሱ ላይ ነው እኔ እውነት የማየው። እና በቃ ሰው ሀገር ስንሰራ ብዙ ነገር አለ። ለምን የራስ ቤት የቤተሰብ ቤት ራሱ አይመችም። እና ለዛ ራሳችሁን ጠብቁ እላችኋለሁ እህቶቼ። ባትወጡ ጥሩ